አንተ ዝሮ ከተዋጋው እንዴት ማክ ይላል እሺ ለማንኛውም ክብራትና ክብራት ይሄን ኢንተርቪው ሪካርድ ማድረግ ይችላልላችሁ እኔ እንዳልካቸው ዘነበልኝ አካውንቱ ባለቤት ነኝ ራቼ ተስፋዬ ጋር ነው እንግዲህ ክፉ ደግ ምን ነገራገሩ ራቼ ተስፋዬ በአፋን ኦሮሞ ታሪክ የማይመስለኝ ጥያቄዎች ላይ ይለፍ የማለት መብት አለኝ እሺ ራቹ ቲክቶከር ባይሆን ወይ ደግሞ ሳታየር ኮሜዲ ባይሰራ ምን ይሰራ ነበር አንክ ጌንግ አባካከለ ለዛሬ ቆም ነገር ነው የጠይቀው አላሳየውም አምቦ ያለው 13 ቦታ የተወጋው ጥላችሁ እሺ በቃ እሺ ጥይትም አለ ከጀርባ እሺ ላሳይ ብዙ ጊዜ ማውራት ነገር አለች ለውጡን እኛ ነን ያመጣነው ትላለ እነማን ናቸው ናለ የቄሮማ የለውጡ ላይ ያንተ ሚና ምን ነበር መንገድ መዝጋት ነው እንደማንኛውም ቄሮ በዛ ፕሮሰስ ውስጥ ሲሪየስ እናርጉና ማትረሳው አጋጣሚ ምን ነበር ወይ ብዙ ነው የምር ሲሪየስ ምናረገው ከሆነ ብዙ ነው ብዙ የአብሮ አደግ ልጅነት ጓደኞቼ ምናምን ካጠገቤው ምናምን ሞተዋል በጣም ብዙ አብሮ አደግ ስለ በጣም ቢስት ያብረን እየበላን እየጠጣን ምናምን ያደግን መስቀላ የሚባል ጓደኛዬ ረቦማ የሚባል ጓደኛዬ ማው እነሱ ካጠገባችን እንትን ያሉበት እነሱን አጋጣሚዎች አልሰም ብቻ ብዙ ናቸው ግን ብዙ የሚታወሱ ስለ አምቦ ስትጠይቅ በጣም ሴንሲቲቭ ነህ እና ለምንድን ነው በአምቦ ጉዳይ ሴንሲቲቭ የምትሆነው በአምቦ ጉዳይ ብቻ ሳይሆን አክቹሊ ሜቢ ዛ ቶሊጄ ስላደኩ ኔጌቲቭ ነገር ሲወራ ያለው ሪያሊቲ አሁን የሆነ ሰሞን ላይ የሚወሩ ኔጌቲቭ ነገሮች ነበሩና እና ኔጌቲቭ ነገር ሲወራ አሉት ሪያሊቲው ሌላ ስለሆነ እንደው ኑር ብትባል ከፊንፊኔ ውጪ ኑር ብትባል ትዳር መስርተህ ቤት ሰርተህ ልጆች አፍርተህ የት ነው መኖር የምትፈልገው እንጃ ኢትዮጵያ ውስጥ ከፊንፊኔ ውጪ የትም ሞክረው አይመስለኝም በአማካኝ ምን ያህል ሴቶች ያወሩሃል አሁን እንዴት ማለቴ ኦልሬዲ አንተ ወደ እውቅናው ማማ መጣልና ምን ያህል ሴቶች ያወሩሃል ወይ አድናቂ ነኝ ይሉሃል እንደው ዝም ብለህ ሜሴንጀር ላይ ስትገባ በቀን ስንት ቴክስት ታገኛለህ ከሴት እንጃ አልቆጠርኩት ኦኬ ብዙ ነው መቻልኩ ይዳል ዝም ብዬ ስልኬን ስከፍት መጀመሪያ የምጠብቀው ቴክስት የእሷን ነው የምትለው ማንን ይለፈኝ ለምን ቲክቶክ ታሪክ ውስጥ ከሰራው መልካም ስራ ሁሌ ማምሮ ላይ የሚቆየው ከሰራቸው ቪዲዮዎች ሜቢ ሞደው አብዛኛው ሞደው ውስጥ የሆነው መስራቸው ባለፈው ስላጫሉ ካድዋ ጋር ተያይዞ ስላጫሉ የሰራሁትን በጣም ወዷለሁ ቲክቶክን ለመልካም ተጠቅመታለህ ሞስት ኦፍ ዘ ታይም እኔ እንደዛ ነው የምጠቀመው ላይክ ቪዲዮዎችን ማየት ከሆነ ፖዚቲቭ ነገሮች ላይ ሰላም አንድነት ላይ ፖዚቲቭ ስሜቶች ላይ ነው ቪዲዮዎቹ የሚሰሩት ሶ ሞስት ኦፍ ዘ ታይም እዚህ ላይ ማይደኝ ከሆነ ፖዚቲቭ ነገር ላይ ነው የሚሰራው ሶ ሞስት ኦፍ ዘ ታይም ሁሉም በሙሉ ለሙሉ በሚባል ደረጃ ፖዚቲቭሊ ነው ለመልካም ነገር ነው መጠቀሙት ይታቂ ጥላቻን እገሌ ነው ሰው ለኔ የምትለው ምን አይነት ሰው ነው የምትለው ምን መስፈርት ያሟላል ፖዚቲቪቲ ነው ላይክ ከሰውነት እድገት ሲመኝ ፖዚቲቭ ሲሆን ያ ሰው ለኔ ሰው ነው
አመት በዓል ሁን ብትባል የትኛውን አውደ አመት ትሆናለህ? ልጅ ሆኜ እንቁጣጣሽ። አሁንስ? አሁን ፋሲካ። ሰው ምን ቢጋብዝ ደስ ይላል? በተለይ ከምግብ የምትወደው ምግብ? ጥሬ ስጋ። ሰዎች ስጦታ ቢሰጡኝ ያስደስተኛል የምትለው? ሰዎች ያለፈው አመት ልደቴ ላይ አንድ ሰው ስሙን ራሱ መጥቀስ ፈልጋለሁ፣ ሶለን ይባላል እና ሪንግ ላይት ነበር ስጦታ የሰጠኝ እና ኢኒሺያሎት ነበር ከሰው ላይ። አዎ ላስት ታይም እኔ ላይክ የስጦታ ሰው አይደለሁም። ስጦታ መስጠት ላይም ጎበዝ አይደለሁም፣ መቀበል ላይም ብዙ እንትን አይደለሁም እና ግን እሱ ሪንግ ላይቱን ሲሰጠኝ ላይክ ብያሰብና ደስ አለኝና ከእንደዚህ አይነት ከስራ ጋር የሚያያዝ ነገር የሆነ ነገር ላይፍ ላይ አድ የሚያደርግ ነገር ሲሆን ደስ ይላል። ሰዓት፣ መነጽርና ሸሚዝ አሉ ቴብል ላይ፣ አንዱን ምረጥ። ሰዓት፣ መነጽርና ሸሚዝ። መነጽር። የምታዘወትረው ያለባበስ ስታይል? ጃኬት በቲሸርት። ቀጫጫ ስለሆንክ ነው እንደዛ የምትለብሰው የሚባለው እውነት ነው? ኮንፈርት ስለሚሰጥ ብዙ ቀጫጫ አይደለሁም። ባይዚው ባዶ ራቁቴ የምነሳቸውን ፎቶዎች ማሳየት እችላለሁ። አስፈላጊ ሆኖ ከተገኘ አስፈላጊ ነው። ብዙ ጊዜ የምትበላው ምግብ ምንድን ነው? መደበኛ ምግቤ ነው የምትለው? አሁን ብዙ ጊዜ ስጋ ነው የምንበላው። ስጋ ነው የምንበላው። ጥሬ ነው በስሎ ነው? አይ በስሎ ነው የምንበላው። ምንም ስታካል አደረገብህ። ማን ኮኔክሽን አርጎብኝ ነው የተመለስከው። አሁን ግን ኮመንት ቆሟል እኔ ጋር። ለዛ እኮ ነው ስታክ እያደረኩብህ አይደለም እንዴ? ቆመ መጣል ግን ስታክ አድርገህ ነበረ። ኮሜንት ነገም አክቹሊ ቆሟል። እሺ ከአፋን ኦሮሞ ባህላዊ ምግቦች ውስጥ በጣም የምትወደው? ከኦሮሞ ባህላዊ ምግቦች ውስጥ? ጮሮርሳ። ጮሮርሳ ምን ነበር? እንዴት ነው? ምንድን ነው ምግቡ? ምን አነባብሮ የሚባለው ወፍራሙ ቂጣ ላይ ቂቤና እንትን እንዲፈስና እሱ ላይ ነው የሚሰራው። ኦኬ። ለምንድን ነው ሳምቡሳ እየበላ ቪዲዮ እየሰራ መልእክቱ ሌላ ነው ይላል? ምንድን ነው መልእክት? መልእክቱ በጣም ብዙ ነው። ፊልም ይወጣዋል፣ ጊዜ አይበቃም። ግን መልእክት አለው። ሳምቡሳ አይደለም። ሪል ፍቅረኛ አለች አሁን በዚህ ሰዓት? ፍቅረኛ አለ በዚህ ሰዓት? ራቹ ይለፈኝ። ራቹ ይሄ ምንም የሚያሳልፍ ነገር የለውም። ፍቅረኛ አለ? ቅድም ነገሬ ነው የገባሁት። ይለፈኝ። ለምንድን ነው ፍቅረኛ አለ? ይለፈኝ። አትሞት፣ አትገደል። አለ ወይስ የለም? ይለፈኝ። ለምንድን ነው እስካሁን ፍቅረኛ የሌለ? ስታቀረቅ እስካሁን ፍቅረኛ የሌለ? የለኝም በቻልኩ። ይለፈኝ። እሺ ከታዋቂ ኢትዮጵያ ውስጥ ካሉ አርቲስቶች እራት ብበላ ከሷ ጋር የምትላት እንደዚህ አትበል። ቆይ ከአርቲስቶች ዘፋኞች ምናምን ይመለከታል? አዎ እንጫላሉ፣ ግን አብሬያቸው በላለሁ አንዳንዴ። ሴት ነው ያልኩት። ሴት የለም እርግጠኛ እንትን አለ። ውጭ አሜሪካ ውጭ ነች እንጂ የማን ሀዌች ቀነኒ ትባላለች። ሲምቢሮ የመሪሻሻ ለፍቶርማ ማበሪካታ
በሪና ወልደብናላካ ዲቶጪ ሰቆ የመሪሻሻ አጣቀሙ እሱን ዘፈን የምትዘፍነው። እሺ ድምፅ አለኝ ብለህ ነው በጣም በየጌሙ የምትዘፍነው? እኔ ወደዋለሁ ድምጼ። ሰዎች ምን ይለዋል ስትዘፍን? ግማሾቹ በጣም ይወዱታል፣ ግማሾቹ ደግሞ በጣም ይጠሉታል እና የሰዎቹ ስሜት ላይ እርግጠኛ መሆን አልቻልኩም። ስለዚህ መዝፈንን ቀጥላል። ሪሞት ተሰጠህና አስቀድመህ አንድ ኦሮምኛ ሙዚቃ ክፈት ብባል አእምሮ ላይ የሚመጣው አጫሉ ሉሌ። ቴሌቪዥን ጣቢያ ክፈት ብትባል በዚህ ሰዓት እኔ እንጃ። ቴሌቪዥን ካየው በጣም ረዥም ጊዜ ነው። በልጅነቴ ቢሆን ህንድ ጣቢያ ኤምቢሲ ቦሊውድ የሚባል ነበር የምከፍተው። ከዛ ደግሞ ከተወሰነ ጊዜ በኋላ ከ6 ዓመት ከ7 ዓመት በፊት 6 ዓመት በፊት ቢሆን ደግሞ ወይም ይሄንን ነው የምከፍተው። አሁን ግን ብዙም ቴሌቪዥን ላይ ጥሩ አይደለም። የህንድ ፊልም በልጅነት ስትተረጉም የነበረው ሙድ ያስክ ነበር የአምቦ ልጆች ላይ ወይስ ደግሞ ህንድ ፊልም የምርም ትተረጉም ነበር? ኧረ እኔ የምርም ተረጉማለሁ። ህንድ ፊልም ተረጉማል? አዎ በልጅነቴ ሪል ፊልሙን እንድትተረጉም ማለት ቋንቋውን እንድታውቅ ያደረገ ኤክስፒሪየንስ የመጣ ነው ወይስ ደግሞ ኤጁኬት አድርገህ ነበር ህንድኛ? በልጅነቴ በጣም ፊልም ያለውና አንድ ቀን ፊልም መጥቶ በጣም እችላለሁ እና እንደምችል ያውቃሉና አንድ ቀን የሆነ ፊልም መጥቶ ሲከፈት ትርጉም የለውም እና ራቼ ሞክር እስኪ ምናምን ተባለ እና የመጀመሪያ ቀን ኤክስፒሪየንሴን አስታውሳለሁ። ግማሾቹ ሙድ እያያዝኩባቸው ምናምን መስሏቸው ነበር እና ላስትሊ እየተረጎሙ እስቲ ጋዜጣውን አንተ የዛሬ አዲስ ዜና ምን አለ ብዬ ስተረጉም ጋዜጣውን ሰጠው። እኔ ተርጉም ተነሱ ተጨባበጡ ብዬ ስተረጉም ተነስተው ተጨባበጡ። ከዛ በኋላ አመኑኝና ብዙ ጊዜ መተርጎም ጀመርኩ ማለት። ኦኬ በአፋን ኦሮሞ ቪዲዮ ከሚሰሩ ሴት ፌመሶች ውስጥ በጣም የሚመች መስኪ በቃ አንድ ነው የምፈልገው። እሺ ከወንዶቹ ከኔ ውጪ ነበር። አዎ ከአንተ ውጪ ከኔ ናውል። ኦኬ ቪዲዮ ባይሰራ የምትለው አፋን ኦሮሞ ቪዲዮ ሰራ ሰው አለ ግን ባይሰራ ምን ሆነ ነው የምትለው? የለም እርግጠኛ? አዎ የለም። እሺ መሄድ የምትፈልገው በጣም የቱሪስት ኤሪያ ነው ብለህ የምታስበው ኦሮሚያ ክልል ውስጥ ያለ ቦታ? ያልሄድኩት ባሌ ሮቤ ማየት ሮቤ? አዎ እኔ ወስዳለሁ ሄጃለሁ። እሺ እኔ እንሄዳለን ገጥማሚያንስ። እሺ ማግባት የምትፈልገው ሴት የቆዳ ከለሯ ምን ቢሆን ትመርጣለህ? ቀይ ብትሆን ከንፈሯ ቢያምር። እሺ ሼፖስ? የሰውነት አንዳንዴ ሂጃብ ብትለብስ። ምድር ላይ የሌለ ሴት እኮ ነው እየጠራ ያለው። እሺ ሌላስ? እንዴ እሺ ሌላ? በቃ በቂ ነው እና ባህሪው ልጅን የምትጀነጅ ነው አይደለም? ደግሞ ለማግባት የምትፈልገው የመጀመሪያ ታርጌት ምንዋን ነው የምታየው? እስካሁን እንደዛ አስቤ አላውቅም፣ ግን ሞሮፍ ያው ትዳር ሲሆን ፐርሰናሊቲ ላይ ዲፔንድ መሆን ይመስለኛል። ሂጃብ ያልከው ታርጌት ማኪን ነው እያሉ ነው። ሪሊ ማኪን ማግባት ትፈልጋለህ? ይለፈኝ እንደዚህ አይነት ጥያቄ። ማኪ ጓደኛዬ ነች። በዚህ አጋጣሚ ከማኪ ጋር ምንም ነገር የላችሁም? የለም። ራችሁ ድገም፣ ሪከርድ አድርጋችሁ። ከማኪ ጋር ምንም ነገር የላችሁ? አዎ። ምነው ለተገባዝ ነው እንዲያጨበጨብክ? እኔ ሰው እና አጨበጨብክ ደስ አለ። ማረጋገጥ የምፈልገው ነገር ስላለ። እሺ ይኸው ሚውት የሚያደርጋት ነገር አለች። እሺ ውሃ ሱቅ ለመግዛት ሄደ መጀመሪያ ብንጠጣው የምትለው ውሃ? ጎልድ ወረር
ወራው የሰው ዱቤ ያለብህ የሰው ዱቤ ያለብህ ዕዳ የለብኝም ማለት አንድ ብር የለብኝም የሰው ገንዘብ አሁን እጅ ላይ ካሽ ስንት ብር አለ አሁን 600 ብር እንጀራ ስንት ብር ነው የምትገዛው አንድ እንጀራ ቅርቡ ጊዜ አልገዛም ከውጭ ነው በጣም የምትወደው ልብስህ ያቺ ጃኬቷ የትሆነ ያቺ ነጭ ነገር ከላይ ያላት እቺ መንገድ ነው ዱቢቲ ያሚለው ኦኬ አያልቅም እንዴ እንዳልክ አያልቅም ወንድ ልጅ ሲለብስ ያስጠላኛል የምትለው አለባበስ የለም ሴት ልጅ ባትለብስ የምትለው ረዥም ቀሚስ ፖለቲካ ላይ እንዴት የሚሰፋ ረዥም ቀሚስ አሁን በጣም ነው የለውበትም ፖለቲካ ላይ በዚህ ሰዓት ባለፉት 4 አመታት ከተሰሩት ግዙፍ ፕሮጀክቶች ውስጥ በጣም ደስ ያለ ፕሮጀክት ፍሬንድሺፕ የባንክ ምርጫ አዋሽ እና ኦሮሚያ ቡናና ከቡናና ከሻይ ቡና ከፊልምና ከሙዚቃ ከዳንስና ከዋና ከቢራና ከድራፍት ሁለቱም ላይ ነው ምን ነው ምንም አላልኩም ምን አልኩ መሳቃል እንዴ ሞቅ ሲልም ያዝናና ኦሮምኛ ዘፋኝ ካልጠጣው ሞቅ አይለኝም እኮ በስ እሺ እንደው ይቅርታ መጠየቅ የምትፈልገው ሰው አለ በድዬዋለሁ ይቅርታ በጠይቀው የምትለው የለም ሰዎች በደለው ያውቃሉ ቱቢው አያውቁ ደካማ ጎን ምንድን ነው ድክመቴ ነው የምትለው ይሄ ነው ድክመቴ ሴንሲቲቭ የሚያደርገኝ ይሄ ኢሹ ነው የምትለው ደካማ ነው ደካማ አይነት ቶሎ ሆት የሚያደርገኝ ኢሹ ይሄ ነው ወይንም ሴንሲቲቭ አሁን የእንትን ብዙ ጊዜ ራሴን እንዳየው አንተም ሜቢ የሆነ ጊዜ ያስተውላል መሰለኝ ባጫሉ ጉዳይ ምናምን የሆነ ነገር ሲነሳ ምናምን ከብዙ ሰዎች ጋር ምናምን አይነው ታውቂያለሽ እሱ ነው ትንሽ እሱ ስለዚህ ሴንሲቲቭ ፓርት ያጫሉ ጉዳይ ነው ማለት ነው አዎ ነው ኦኬ የኢትዮጵያ ሕዝብ በጠቅላላ እየሰማህ ነው እና አንድ ነገር ተናገር ሁሉም ሰው ጆሮውን ሰጥቶ በቃ እየሰማ ነው ሁሉም ከጫፍጫፍ 120 ሚሊዮን ሕዝብ የሆነ ነገር አውራ ተባልክ ምን ትላለህ አረፍተ ነገር ነው ወይስ ረዥም የአንድ ደቂቃ 2 ደቂቃ ንግግር ነው ደስ ያለን መልእክት አስተላልፍ ውድ ኢትዮጵያውያን በሰፈራችሁ እናንተ በኖራችሁበት አካባቢ ስትሰሙ ስታዩ ያደጋችሁት ነገር ብቻ አይደለም ትክክል ወይ ለእናንተ እየተነገረ ወይ ለእናንተ እያሳዩ ያሳደጓችሁ ነገር ብቻ አይደለም ኢትዮጵያዊነት መገለጫ እዛም ጥግ ያለው አሁን የሚያወራውን ነገር ሊያወራ የቻለው ካደገበት ማህበረሰብ ካደገበት መንገድ ካየው ነገር አንጻር ነው እኔ ብቻ ነው ትክክል አትበሉ ውድ ኢትዮጵያውያን እናንተ ብቻ አይደላችሁም ትክክል ማለት ነው ፖለቲከኞችን ሰብስበህ የሆነ ነገር በላቸው ብትባል ሁሉም ፖለቲከኛ በአንድ መድረክ አገኘህና የሆነ ነገር በላቸው
ኑሮ ከበደን እናንተ ፖለቲካውን ብቻ አስባችሁ ለሱ ብቻ ስትፋለጡ እኛ አለ በኑሮ ውድነት ደሃው ሞተ ነው ማለት እና ኢኮኖሚው ላይ ታስቡልን ፖለቲካል ፓወሩ ላይ ምናምን ብቻ መጣላታችሁ ኢኮኖሚውን እንድታስተካክሉልን ከወንድና ከሴት ቺክ የሚያደርገው ማን ወንድ ወንድ ነው እንዳልክ ለምንድነው ምትውብኝ ማኪን በአካል ብታገኛት አሁን የመጀመሪያ አክሽን ምንድነው? በጣም ሰላም እላታለሁ ማኪ ቆም ብዬ ለምንድነው ስለ ማኪ ስትጠየቅ ይሁን አምትለው ምንድነው? ወይኔ ምናምን አልኩ ማሊዳ በጣም ይቀየራል ምንድነው ችግሩ? ችግሩ ስለሰደድ አይደለም ስለሰደድ ችግር አለ። እኔ ባይዜ ኮሜንት እኔ ጋር ቆሟል ታውቃለህ? አንተ እኔ ጋር በጣም አረዝም በል ስንት ያየነው አንተ ጋር ኧረ እኔ ጋር በጣም ወደ 200 ሰው እየተጠጋል። እኔ ጋር 559 ሰው ነበር በፊት ያኔ እዛው ላይ ተቃርቦ ቆሟል። ወስቼ ነበር እሺ እንጣ አንተው ጣናና ተቆ ሚስጥር ስለሆነ አላወጣም የግል ሚስጥራችን ብሎ ነገር የለም። ይኸውልህ ምንም ሚስጥር የለም። ኦፊሻሊ በአደባባይ እንደምታስባል ተናግረህ ለማ ቋለው ነው በርቴት ሚስጥር ያያሰው እንደነኝ ገሩት yooma kana qoyti ittiin boonta jaalallee kee kana bakka geetti hundatti makiyyee ፍቅረኛዬ ናት የወደፊት ሚስቴ ናት ብለህ የምትኮራበት ቀን መቼ ነው? ቴንክ ዩ ሰከርቴ በስቲ እንዴ ኖ ይሰከር አልሰከረም ሲጀመር አንተ ነገር አይወራም ምናምን ማለት ምን ማለት ነው? ሁሉ ነገር አይነገርም ማለት ነው። አደባባይ ለምን ታፍር ምን አነሳብ ምን ቆማጣ አፍንጫ የላትም። ቴንክ ዩ ማኪን የመሰለች ቆንጆ ልጅ የኔን የመሰለ የተከበሩ ዶክተር አማቻ አግኝተ መደበቅ ምን አስፈለገ? አንተ የአይሮ ተህ ለምን እንወሻሻለን? አማሪፍ መንበይ ኩየር ካማለ አማሪፍ ከደረ የምትጀር ብዳታሚ ነው የወለዛት ያወራ አማርኛ አሳክ እንደምታረግ ያቃድራችሁና አማሪፍ ከትክክል የምትጀረም እንዳለ አማርኛ ትክክል አይደለም። ትክክል አታውቅም ለኛል እኮ ሙዲ ነቀበላ ወደዛ ይበሉ ሙዲ ነፋይ ራሱ ሙዲ ነፋይ እግዚአብሔር ማየው ነገር አታል ወይኔ የሪጋ ስለምን አማርኛ ወለም አገላላጡ እንዴት ነው? እኔ አማርኛ ራቸው አዲስ ደወል ማኪዳ ጋር ኮሜንት እየለበረታ ላይቭ ጌሚ ተፈታኝ ተፈታ ጌሚ ከኝ ከበነ እንደ በጣም እንደዚህ አይነት ጥያቄ እንዳልክ ነው ፕራውድ እንድትሆንባት እኮ ነው የምፈልገው። ራሱ እንዳልክ የሚባል ሰውዬ ግን ማለት ነው